حماق ነገር ካሉ ህዝብ ይخبر ጆዩ ፈተሽ احنا 400 الحسكه جزا دماتها جزا ጓልተንሽ ትትበልዕ አረመኔስብ ህዝብ ሁሉ ይخبر ጆዩ ኖ ቆይልኝ መስመር ላይ አዎ በጣም ነው የሚፈራው በጣም አረመኔ ጨካኝ አንዴ ዘጋው ያችላል ያረጋው ልንገርሽ እኔ የልጃችን ገዳይ ነው የሚሉት ልጅ የሚለው ያለው ማለት ነው የልጃችን ገዳይ ነው የሚባለው ለምን አናዶ መከራዋን አሳይቶ ልጅ አይደለም አስወርጁ ብሎ አዲስ አበባ መጣ ነው የወለደችው የመጀመሪያው ልጁ ታሪኩ በጣም መጥፎ ሰው መግለጫ የሌለው እዚህ ማለች አንድ አልጠለቅ የግል እንትን እንዳይሆን ብዬ ነው የግል ይፈቀድልኝ አይ እንትን ነው በጸባይ ትችያለሽ በቋንቋ እሺ እሺ ለምን በዳይ እኮ ነው እግረኛው ደግሞ መማማሪያ ነበር እሱ ነገር በተረጋጊ አይ አሁንም እኮ ይቅረብ እኔ በጣም መደሰተው እንደው ህዝብ ይጎትኩተውና ይቅረብ ማስረጃ ምን ይዞ እንደሚመጣ አያለው አሁን እኮ ያለሻለው የመጀመሪያ ቤቱም በኔና በሷ ነው አንቺ አረብ ሀገር ሄደሽ ይሰራል ለብቻው ፈርሚልኝ ያለው በፍጹም አይደለም እልሽ እንዲህ አይነቱን ጥያቄ እያጠራን ያለ ነው አሁን በመሃል አንቺ ስትገቢ ይረዳሻለው ስሜትሽን በመሃል ስትገቢ ለምን ዘጋው ለምን መልሳሰን በስነ ስርዓቱ ያንቺን ድምጽ ሰማ እኔ ምንድነኝ አይደለም ለሌላ እየጠየቅን እኮ ነው ለሌላ ጊዜ ዝም ማስበላት እኮ ማለት ይችላል ማለት አይደለም እኛ እኮ ይልሽ ዝም ባያልንሽ አንቺን እኮ 2 ሰዓት ሙሉ ሰምተንሻል እሱን ደግሞ ያለውን እስክንሰማ ዝብ ትተራገ ይቅርብ አሁን ራሱ በቅርብ እኮ ይችላል ተክልሽ አሁን ራሱ ትንሽ ብትታገሽ ኑሮ ያወራን ነበር ዘጋብን ያንቺን ድምጽ ሲሰማ ምን እንደተሰማው አናውቅ ነው ስለዚህ አይደለም ሰፈር አይመጣም አሁን አንድ አመት አልፎታል ልጆቹ ማለት ነው አያይም እሺ መልእክት እናስተላልፍ ለዳዊት አሁንም ቢሆን ባንተ በኩል ያለውን ቀደም ሲል ጀምረን ነበር አሁንም ቢሆን ባንተ በኩል ያለውን መስማት እንፈልጋለን እባክህ ናልን ባንተ በኩል ያለውን እውነት መስማት እንፈልጋለን በሱ በኩል ያለውን ፈቃዱ ከሆነ ይንጣ ልክ ላንቺ የሰጠነውን ያህል ሰጠን እንሰማዋለን መጠየቅ ያለብንን እንጠይቃለን ይንጣ ዶክመንት ስለሌለው ነው ባንቺ በኩል ግን መልካም እድል ነው ምንመኝልሽ በርቺ የኔት እሺ በሰላም ወደ መቀሌ ተመለሽልን ፍትህ ተመልሶ ስቀሽ እናገኝሽ ቀጠልን ከዛ ግን ምንድነው ያለኝ ቤት ለምን አንሸጥም አለኝ ቤቱ ሸጠን ለምን ፎቅ አንሰራ ማለት ከዛ እናኮ ፎቅ እኮ አያሰራንም ቪላ ሸጦ ፎቅ አያሰራም ስለው ችግር የለውም ምናምን ይበቃል ምናምን አለኝ ከዛ ሲል እሺ ብዬ ይሸጥኩ ቤቱን ከሸጥኩ በኋላ የዛኔ ነበር በጣም የሆነ ከባድ ፓርቱን ያየሁት ማለት ነው ሰውም እንደዛ አይነት ነው እንዴ እስከ ማለትና አቶ ለምለም ካሳ ይባላሉ እዚህ አዲስ አበባ ነው የሚኖሩት ልጃቸውም ሙሴ ለምለም ካሳ ይባላል ተሽጦ ከተሸጠ በኋላ ቀየር ወደ ኪራይ ማለት ነው ስንገባ ምንድነው የሆነው ልጁ መሬት አትግዢ ቤትም አትግዢ ብሩ ወለዱ ለቤት ኪራይና ለምግባችን ምናምን ይበቃል አለኝ ከዛ እኔ አንድ ቤት ኪራይ ብዙ ጊዜ አልለመድኩም ልጆች ይዤ ሁለተኛ ደግሞ ብሩ ይጠፋል ምናምን ስለው በዛ ግጭት ጀመርን ማለት ነው ከዛ እሳቸውም አሉ ማለት ነው ገና አልጨረስንም ከአቶ ለምለም ካሳም እና የሆነ ነገር ስታስብ ወደ ክፋት ይወስደዋል ከዛ ውጪ ያሉኝ እሳቸውም ያው አሁን ይቅርታ ብሎኛል ችግር የለው ውጪ ያሉኝ ጊዜ ሳይሰጡኝ ማለት ነው ከዛ እንደዛ 50,000 ብር ቀንሼላቸው ምናምን ብዬ እንትን አልኩኝ ግን እሺ ነው ያልኳቸው እሱ ደግሞ የዛኔ ነበር ወደ ክፋት ወደ ተንኮል የሚያመረብ አንወጣ ወደ ፖሊስ እንሄዳለን አለ ለምን ቤታቸው እኮ ነው ኦሬዲ ሸጫለው አልኩት ከዛ ደግሞ ሮተው የሆነ እቀደዋለውና አይሰራላቸው ምናምን እንደ ክፋት በመመለስ ማለት ነውና የዛኔ ባነንኩኝ ከዛ ደግሞ እንደዚህ ሲሚንቶ እበጠብጥና ሽንት ቤት ውስጥ ከተባቸዋለሁ ከዛ ሲቆፍሩት ያው ቤቱ ነው የሚፈርስባቸው ወይ ይበላሻል ወጪ ያወጣሉ ሲል እኔ ደነገጥኩኝ በእንደዛ ያህል ውጣ ከተባልክ ችግር የለውም ትወጣለህ ኦሬዲ ብሬን ተቀብያለሁ ሙሉ ብሬን ከሰውየው ጋር ቢቀንስም ተስማምቼ ነው ከሳቸው ጋር ምን ያህል ሸጥሽ የዛኔ 3 ሚሊዮን አሁን ቤቱ ግን 10 ሚሊዮን ምናምን ነው
ቪላ በዛ ሰፈር እንጂ በሌላ ይጨምራል። እሺ ከዛ እንደዛ አለ። አይ እንደዛ አይደረግም ነውር ነው አልኩት። አላረፈም። እነዚህ አትክልቶች ነበሩ ብርቱካን፣ ሎሚ፣ መንደሪን ምናምን የተከልኳቸው እንደዚህ ነቅዬ ወስዳቸዋለሁ ምናምን አለ። እንደዚህ አይነት ሰው ነህ እንዴ? በቃ እኮ ቤታቸው ነው ሰውየው፣ እንሂድ ነውር ነው ምናምን አልኩት። አንድ ደስታ ያሳለፍኩበት ቤቴ ነው፣ ወልጄ አጥምቄያቸው ምናምን ልጆቼ፣ ነውር ነው አልኩት። ወጣን ማለት ነው። ስንወጣ ኦልሬዲ ተከራየን ማለት ነው። ከዛ ብር ስጭኝ ነው የሚለው። ከዛ ይቀጥላል። ዝም ብለን በጣም እንጣላለን። ለመጀመሪያ ጊዜ ሐዋርያ ይባላል። አይ ዶንት ኖ በአማርኛ አላቅም። የጾም መፍቻ ነው። በ5 ሐምሌ የሚገባል። የዛኔ ውጭ ሄዶ በዋዜማ ሰው ዶሮ በግ ምናምን ይገዛል እንዳቅሙ ሄዶ አደረ። ከዛ እኔ ደግሞ ደወልኩኝ የዛኔ ማለት ነው። ለምን ያው በይቅርታ ምናምን መታለፍ ስላለበት ትዳር ስደውል አይገባሽም ውጭ አደረ ያለው ምናምን አለኝ። ዝም አልኩኝ። በ3ኛ ቀን መጣ። የዛኔም ግን ፈረሰኛ አልነካነውም። ላባወራ ብለን ነው ያስቀመጥነው። ማንም ያውቃል ሰፈር ላይ ለሱ ያለኝ ክብር ትዳር የሚሰጥ ከሆነ እንደ ዳዊት አይነት ትዳር ይስጠን ነው የሚሉት ጓደኞቹ። ምስክር ላይም አልቀረውም። በዚህ አጋጣሚ በጣም ነው ማመሰግናቸው። በዚህ አጋጣሚ ምስክር ላይ ማለት አንቺ ላይ ሊመሰክሩ እንደዚህ ስትካሰሱ ማለት ነው። ከሶኝ ኦሬዲ 5ኛ ዓመት ልንይዝ ነው። 4 እየጨረስን ነው ክርክር ላይ። አዎ ስንት ዓመት በትዳር ቆይታችሁ ማለት ነው? በትዳር 2 ዓመት ነው የቆየ ነው። እና በ2 ዓመት ውስጥ ኢንካማችሁ ምንድነው አልታየልንም። ምንድነው ገበያችሁ ከየት አመጣችሁት? ኮሮና ነበር፣ ጦርነት ነበር፣ ምንም አላየውም ዳኛ። ኢቭን እንኳን እንዴት ነው አጠገባቸው ሆነ የሆነ ስንት ውሸት 09 14 7 ዳዊት ሳኒተሪ ይላል። ያ ቡባ ሰራተኛ ነው። አሎ ሄሎ፣ እንዴት ዋልክ ዳዊት? ይሰማል ዳዊት? ደህና ነህ? ተክለ ሃይማኖት እባላለሁ። ከአዲስ አበባ ነው የምደውለው። እግረኛው ከሚባል ሚዲያ ነው የደወልኩልህ። ሰላም ነህ? አንድ ይሄ አሁን ምደውልልህ ከስቱዲዮ ሁኜ ያው እግረኛው ሚዲያን ምናልባት ካወቅከው እንዲህ አይነት ማህበራዊ ጉዳዮችን ፕሮግራሞችን ይሰራል። በዚህ ምክንያት ደግሞ ባለቤትህ ጽጌረዳ ከየፍርድ ቤቱን የክርክሩን የልጆቿን ሁሉን ነገሩን ይዛ መጣ የኢትዮጵያ ሕዝብ ይፍረደኝ ብላ ጉዳዩን ሰማናትና እስኪ ደግሞ በዳዊት በኩል ያለውን እንስማ ብለን ነው የደወልንልህ። እኔና ቁም ነገር አህመድ ስቱዲዮ ሁነን ይሄ የምናወራው ድምጽም እየተቀረጸ የሚተላለፍ ነው እና እየተቀረጸ መሆኑንም አውቀህ እንድትነግረን ብዬ ነው ቀድሜ የነገርኩህ። ምንድነው ጉዳዩ? እስኪ የተወሰነ በአካል በሰፊው ጊዜ ሰተህን ፈቃድ ሆኖ የምትነግረን ነገር ይኖራል። ለጊዜው ግን ማወቅ የምንፈልገው ነገር አለ። ምን መሰለህ፣ ምንድነው አሁን ይሄ አዲስ ነገር አይደለም። ምንድነው እሷ ሁሉ ጊዜ አዲስ ነገር እንደ አዲስ ስለምታነሳው ነው እንጂ እኔና እሷ ከተፋታን 4 ዓመታችን ነው። ኦልሬዲ አንድ ላይ ቤት ሰርተን አንድ ላይ ነበር። ከዛ በኋላ ሁለታችን ብላይተን ይሄ በጣም ውስብስብ የሆነና ብዙ እንትን ያለበት ነው። ሽማግሌዎችም የሃይማኖት ሰዎችም ሌላ ሚዲያም ሂዳ ነበረች። እነሱም ነግራቻቸው ነበር። እነሱ ስለተረዱ ግን ፌክ የሆኑ ዶኩሜንቶቹን አውጥታ ወደሱ ስለላከች እነሱም ደግሞ አይቶ ነው መጨረሻ ላይ ይህን ዶኩሜንት እንሰራ አንፈልግም ብሎ የመለሱት። እና ምንድነው ልጅ እሷ አሁን ይህን ነገር ከምትሮጥ እኛ ዶክሜንቶችን ስናይ ዶክሜንቶቹ ለፍርድም ለኢትዮጵያ ሕዝብ መቅረብ ያለባቸው ናቸው።
የቤት ሽያጩም የቤት ግዢውም ዶክመንቶቹን ስናያቸው ግልጽ ናቸው፣ ያሳያሉ። አቃታለህ አንተ ግን መጀመሪያ ይሄን ከመናገር በፊት በዶክመንት ነው የማውቃት እኔ በአካል አላውቃት። በዶክመንት ነው የምታውቃት። በአካል የምታውቃት አንተ ነህ፣ ባለቤትህ ናት፣ የልጆችህ እናት ናት። አይ እሱ አይደለም የምጠይቅህ። አንተ ሚዲያ ነው ያለህ አይደል እንዴ? አዎ። ትልቅ ሚዲያ ካለ ይሄን ሚዲያ ሪያሊቲ የሆነ ነገር ማስተላለፍ አለበት። ትክክል። ስለምታመን ከሆነ ስለ ሚዲያ ነው ማሰብ ያለብህ ነው የምልህ። መጀመሪያ አንተ ዶክሜንት ያመጣሁልህ እኔ ሳይሆን ማየት ያለብህ አንተ ማየት ያለብህ መጀመሪያ ዶክሜንቱ አይተህ መጀመሪያ ስለ ሰውየው ማጣራት አለብህ። ሰዎች ካሉ ዶክሜንቱ ዳዊት ቆይ ስማኝ የኔ ጌታ፣ ይሄ ስራ የመጀመሪያችን ስላልሆነ ነው የምመልስህና ስለዚህ ከኢትዮጵያ ከህግ ተቋማት ከባንክ ቤት የተገኙ ዶክመንቶች የሚታመኑ ናቸው። እሷ ጠፍጥፋ እሷ ሰርታ አይደለም የምታመጣልን። እነዚህ እንደዛ ከሆነ ይኸውልህ ብዙ ባናወራ ጥሩ ነው። እኔም ስራ ላይ ስለሆንኩኝ ይቅርታ እያወራን ያለ ነው እኮ ስራ ላይ ይዘህ ይቅርብ መቅረብ ትችላለህ። ዶክሜንት ይዘህ ነው። እኔ መናገር የምፈልገው ሰብተኛል። እሺ መናገር የምፈልገው ይሄን የምነግርህ እኔ ቤት መንግስት የያዘው ነገር ስለሆነ እውነት ነው። አዎ እኛም ለዛ ነው። ስለዚህ ጥሩ መጣህልኝ። መንግስት የያዘው ነገር ስለሆነ ፍርድ ቤት የያዘው ነገር ስለሆነ ፍርድ ቤት የያዘውን ጉዳይ ማውራት ፌክ ዶክመንት ምናምን የሚያስብል አይደለም። እየተከራከራችሁ ነው። ክርክራችሁን በተመለከተ ነው። አይደለም የምነግርህ ነገር እኮ ብትሰማኝ ጥሩ ነው። ምን መሰለህ እኔ የምልህ ያለሁት እሺ ልስማ የምታወራው ነገር ስለሚዲያ ሪያሊቲ ነገር ብታወራ ጥሩ ነው ነው የምልህ። ብትፈልግ ታለቅሳለች፣ ብትፈልግ ትስቃለች፣ እንደፈለገችው እሷ እንትን የምትለው እሷ ትክክለኛ ሰው ብትሆን ልጆቿ እንኳን ባስተማረች ገብተዋል። እኔ ልጆቼ ተሳካራሚ ነው የሚማሩት። ከመስከረም ጀምሮ ትምህርት ቤት ተከልክለዋል። ገብተዋል። ከልክላው ቤት ነው ቁጭ ብላ ዘግታቸው ነው የምትሄደው። እና ይህ እንኳን ሰርቲፊኬት አውጥቼ እኔ ይዤዋለሁ ማለት ነው። ምንድን ነው እኔ አላስተማርም አላልኩም፣ አስተምራለሁ። ግን ልጆቹ እንኳን ቤት ውስጥ ነው ያሉት። አሁን አንተ ሂማኒቲ ነገር ከሆነ ይህን እቺ ተበድላለች ከሆነ መጀመሪያ የእሷ የምታመጣልህ ያለችው ነገር ሪያሊቲ ነገር ማወቅ አለብህ። የኔም እኮ ማጥናት አለብህ። በጣም ጥሩ የደወል ነው። ለዛ ነው አንደኛ እንድትረዳ የምፈልገው እንደ እግረኛው ሚዲያ ጽጌረዳ ተበድላለች፣ ዳዊት በድሏል የሚል ፕሮግራም ሰርተን አናቅም፣ ወደፊትም አንሰራም። አሁንም እየሰራን ያለ ነው እንደሱ አይደለም። በእሷ በኩል ያለው እውነት ምንድን ነው ብለን የእሷን ዶክመንቷን፣ ድምጿን፣ ብዙ ነገሩን አገላበጥን ከህግ ጋር። ዛሬ አይደለም እኮ ረጅም ጊዜ እኮ ነው የሰራ ነው። ከዛ ደግሞ አንተ መረዳት ያለብህ እሷን ብቻ ሰምተን አይደለም ያስተላለፍ ነው። ከማስተላለፋችን በፊት እንዴ ዳዊት እኮ የራሱ እውነት ይኖረዋል፣ ዳዊትን ለምን አንሰማውም ብለን ደወልን። ይሄ ማለት ምክንያታዊ ከግራም ከቀኝም ጉዳይን የምንሰማ ሰዎች እንጂ እሷ ያመጣችው እንዲህ ነው እንደዚህ ነው ዱፌክ ነው ምናምን የሚለውን እና ደግሞ ተበዳይ ነኝ ስላለች ስላለቀሰች የሚለውን ትተውና በአንተ በኩል ያለውን እውነት እሷ እኮ እንዲህ የምትለው ይሄ የተሳሳተ ነው ብለህ እኛን አስረዳን ነው የኔ ጥያቄ። ኦኬ እንደዛ ከሆነ ችግር የለውም። ምን መሰለህ በመጀመሪያ ላይ ትዳር ላይ ነበርን ሁለታችን። እሺ አንድ ላይ ቤት ሰራን። ቤት ነበረን፣ ቤት ሰራን። ከዛ በኋላ ቤት ከሰራን በኋላ ገና በፒፒ ነው የጨረስነው። ቤት በፒፒ ጨርሰ ነው ገና ላይ ሳያልቅ ቤቱ ገና ግማሽ ሲያልቅ ጨርሰን ገባን። ከዛ በኋላ ልክ እንደገባን እሷ ጥያቄ ጠየቀች። ምንድን ነው ባህሪዋ እየተቀየረ መጣ። ያው እዛኔ ጦርነት ነበር። እዛ እንዲሄድ ብዙ ነገር ግፊት አደርግ ነበር። ጭራሽ ጨረሻ ላይ ይሄ በዛኛው በጣም በፒፒ እና በኢህአዴግ በጣም ማነው በህወሓት በጣም ትልያ ነበር። በጣም ችግር ነበርና መጨረሻ ላይ እየተጨቃጨቅን ስንሄድ ምንድን ነው ችግርሽ ብዬ የራሴ መጀመሪያ አባት ነፍስ ይሄ ቄስ አባት ጠራሁ። መናገር አልፈለገችም። ከዛ በኋላ እነሱ ሴት ጨቀጭቃለች፣ እንደዛ ትላለች። ከዛ በኋላ ሌላ ቀን ደግሞ ምን አደረኩኝ? ብቻችን ሆነን ጠየኳት። ምንድን ያለችኝ መሰለህ? ዋናው ለዚህ ነገር ሁሉ ኬዝ ያመጣው እሷም የ3 ዓመት ልጅ ነበራት እኔ ሳገባ፣ እኔም የ15 ዓመት ልጅ ነበረኝ። ከዛ ልጁ ይሄ ቤት ብቻዬን ፈርምልኝ ያለች፣ ለእኔ ብቻ ፈርምልኝ ያለች። ለምንድን ፈርምልኝ? ይሄ ቤት የሁለታችን ነው፣ ሚስቴ ነሽ፣ በራስሽ ስም የሁለታችን ፎቶ የሁለታችን ስም ነው ያለው።
ምንድነው ለምንድነው የፈለግሽው? አይ በቃ ቤት አንድ ነገር ብትሆን አንተ ስለሚሞግተኝ እኔ ይሄን ለብቻ ነው የምፈልገው ቤቱ ለብቻ ፈርምልኝ አለኝ። ነገር አልፈርምልሽ ለምንድነው ፈርምልሽ? ቤቱ ያን ጊዜ ቤቱ በሁለታችሁ ስም ነበር? አዎ በሁለታችን ስም ነው። ሁለታችን እኮ ነው ስሙ ግን የእሷ ብቻ ነው በለው ካርታው ላይ ባልና ሚስት ነው የሰራ ነው ሁለቱም። እንግዲህ ባልና ሚስት ነው ሁለታችን የሰራ ነው ቤቱ። ከሰራ ነው በኋላ ነው ማለት ፒፒ ከገቡ በኋላ ጨርሰን ገባ። የሁለተኛ ልጃችን እዛ ነው ክርስትና ያሳለፍነው። ለምን በእሷ ስም ብቻ ሆነ ግን? መጀመሪያውኑ አብራችሁ ለምን ባልና ሚስት ናችሁ? እንዲያውም በወንድ ስም ነበር ቤት መሆን የነበረበት። ለምን በእሷ ስም ሆነ? በእሷ ስም ብቻ አይደለም ምን መሰለው ባልና ሚስት ከሆነ ግዴታ ነው በሁለት ወይ በእኔ ስም ይሆናል ወይ በእሷ ስም ይሆናል። ችግር የለውም እኮ ቀድሞ ነገር ቤቱ የግሌ ነው። ይሄው ማስረጃ ቢሆን ለምን ቢሆን 2004 ያዘ እዛ ጋር አንተ ጋር እንደ የምታወራው? አዎ አለች ስቱዲዮ ውስጥ። አዎ አዲስ አበባ ነኝ ስቱዲዮ ውስጥ ነው። እንግዲህ ወንድም እኔ በህግ ነው የሄድኩት። ህግ የሚያውቀው ነገር ነው ጠይቅና ለምን ታገኛለህ? ነገር ካሉ ህዝብ ይخبر ደዩ አከታሽ احنا 400 الحسكه ገዛ ዳማካ ገዛ ጓልተንሽ ትትበልዕ አረመኔሰብ ህዝብ ሁሉ ይخبر ደዩ ኖ ቆይልኝ መስመር ላይ። አዎ በጣም ነው የሚፈራው። በጣም አረመኔ ጨካኝ አንዴ ዘጋው ያቺ ላይ ያረጋው ልንገርሽ። እኔ የልጃችን ገዳይ ነው የሚሉት ልጅ የሚለያል ጊዜ ኮይኑም ምናልባት ናመጻ ህይወተይ ተዘይመቂሩ ሀምዝ ልደልዮ ሀምዝ ዝምነዮ ተለዮ ኮይኑ ማርያምን ጊዜና መንግስት ዘሪዮ ምንም በሪ ስለለይ ደክምልኹ ይኹነ ስለለይ ገወርኩ ጻዕሪ ማርያምን ዕድለይ መስለኒ ንሕልመይ ንተግባሪ ብዜሮ ለባዛሕ መንግስቲ ይብኒ ማርያምን እዞም ኣብ ቲክቶክ ተዘርጊሕኩም ተሰጢሕኩም ትውዕሉ ጓልኩም ወድኩም መንእስያትን እዞም ፈቆዱ እንዳመስተ ውዕልኩም ተሓድሩን እመኑን ብለኩም ኣለኹ ደም ክትነብዑ ኢኹም ብጣዕሚ ኢኹም ክትሓዝኑ። ምክንያቱ ግዜ ኣይምለሰን እዩ ናይ ተፈጥሮ ሕጊ ይኮነን። ሕጂ ዘሎ ወርቃዊ ግዜ ኣብ ዝንእስነት ዕድመኹም ተጠቀሙሉ ኣይኮነን ዶ ከይተጠቀምካሉስ ተጠቂምካሉ እኳ ነዛ ህልውት ዓለም ንክነርክባ ምስቲ ማፃፃእና ምስቲ ዝዓበነየ ምስ ቴክኖሎጂ ዘለና ርሕቀት ቀሊል ነገር ኣይኮነን። እዚ ሕጂ ጥዑም ዝጥዕመኩም ዘሎ ብፍላይ ኣብዚ ቲክቶክ ኢልኩም ዘይትፈልጡ ኣንቢብኩም ወይ ትፈልጡ ተማሂርኩም ወይ ትፈልጡ ዓበይቲ ዘይዓቕሙኹም ኣርእስተታት ገለ መለለይትን ቀትረን ኢልኩም ምኒን ካብ ትብሉ ብዛዕባ ህይወትኩም ከመይ ጌርኩም ተዕብዩ ከመይ ጌርኩም ተማዕብሉ ነብስኩም ከመይ ጌርኩም ትኾኑ ካብኹም ሓሊፉ ንስድራኹም ካብ ስድራኹም ሓሊፉ ንሃገርኩም ካብ ሃገርኩም ሓሊፍኩም ኣብዚ ዓለም ገለ ነገር ተበርክትሉ ለይትን ቀትረን ሕሰቡ እንተሃሊኹም ጥራይኹም